እንደ ፈረንጆች አቆጣጠር በ2005 ሰዎች በቀላሉ ቪዲዮ እንዲያዩና እንዲጭኑ መድረክ እንፍጠር በማለት በሶስት ጓደኛ ማቾች ለተፈጠረው ዩቲዩብ እና ዩቲዩብ በ2026 ይዞት የመጣው ተስፋና ስጋቶች በቅርቡ የብዙ ሰው የቻናል መታገድ ዲሞኔታይዜሽን መደረግ ከዚህ ጋር ተመሳሳይነት ያላቸውን ጉዳዮች አጠር አድርጌ የማሳያችሁ ይሆናል። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ከኛ ጋር ይቆዩ ስል በአክብሮት ጋብዛለሁ። ሰላም ጤና ይስጥልኝ የመላ ቤተሰብ ተከታታዮች እንኳን ወደ ቻናላችን በሰላም መጡ እያልኩኝ ላይክ ሼር እና ሰብስክራይብ በማድረግ ቤተሰብ ይሆኑ ዘንድ በአክብሮት እየጋበዝኩኝ ወደ ጉዳይ እገባለሁ። ወደ ፍሬ ነገሩ ስንገባ በእነዚህ ታሪክ ሰሪ ሶስት ጓደኛ ማቾችን ስም በማቅረብ ጀምራለሁ። አንደኛ ቻድ ሄርሊ፣ ሁለተኛ ስቲቭ ቼን፣ ሶስተኛ ጃድ ከሪም ሲሆኑ ቪዲዮን በዩቲዩብ ላይ መጀመሪያ የጫነው በሶስተኛ የተቀመጠው ጃድ ከሪም ነው። ራዕይ አግበው ዓላማቸውን ባሳኩ በእነዚህ ሶስት ጓደኛ ማቾች በ2005 የተፈጠረው ዩቲዩብ ዛሬ ላይ በዓለም ትልቁ ኩባንያ ሆኗል። በ2005 እነዚህ ሶስት ወጣቶች ቢፈጥሩትም በአመቱ በ2006 ለጉግል በ1.65 ቢሊዮን ዶላር ሸጠውታል። በወቅቱ የገንዘቡ መጠን ውድ መሆኑን ብዙ ሰዎች አስገርመው ነበር። ሆኖም ግን አሁን ጉግል በዩቲዩብ በአመት ከ30 ቢሊዮን ዶላር በላይ ገቢ ያገኛል። የሚገርም ነው። በዩቲዩብ ላይ ለመጀመሪያ ጊዜ የተጫነው ቪዲዮ ከነዚህ ሶስት ጓደኛ ማቾች አንደኛው ማለትም በጃድ ከሪም የተሰራው ሚ አትዘዙ የሚል የ19 ሰከንድ ቪዲዮ ሲሆን Alright, so here we are, one of the elephants. Cool thing about these guys is that they have really long fronts, and that's cool. And that's pretty much all there is to say. ይህ ከዛሬ 20 ዓመት በፊት የተሰራ የመጀመሪያ የዩቲዩብ ቪዲዮ ተብሎ በታሪክ የተቀመጠ ሲሆን 382 ሚሊዮን ተመልካቾች አለው። በአሁኑ ጊዜ በቁጥር 1 ላይ ተቀምጦ ከምናገኘው ከሚስተር ቢስት ጋር ሲነጻጸር ሚስተር ቢስት በአንድ ወር ውስጥ እስከ 144 ሚሊዮን የሚታይ ቪዲዮ አለው ማለት ነው ወይ ጊዜ። ወደ ቀጣዩ ስናልፍ አምስት ብዙ ሰው ያልሰማቸው አስገራሚ የሆኑ ከዩቲዩብ ጋር ተያያዥነት ያላቸው ነገሮች በቀጣይ ምነግራችሁ ሲሆን በቁጥር 1 ላይ የተቀመጠው በዓለም ላይ ትልቁ ከጉግል ቀጥሎ ሰርች ኢንጂን ለመሆን ችሏል ዩቲዩብ ማለት ነው። በየደቂቃው ከ500 በላይ ቪዲዮ ይጫናል በዩቲዩብ። ከ2 ቢሊዮን በላይ ወርሃዊ ተጠቃሚዎች አሉት። በሶስተኛ ደረጃ 4 በቀን ከ7 ቢሊዮን በላይ ሾርት ቪዲዮዎች ይታያሉ። 5ኛ ቀዳሚ ትልቁ የዩቲዩብ ቻናል ሚስተር ቢስት ይባላል። በመቀጠልም የዩቲዩብ ዋና የገንዘብ ምንጭ ከኩባንያዎች የማስታወቂያ ሽያጭ ሲሆን በተጨማሪም ሰዎች ያለ ማስታወቂያ ለመመልከት ከፈለጉ በዩቲዩብ ፕሪሚየም ወርሃዊ ክፍያ በመክፈል ከማስታወቂያ ነፃ የሆነ ቪዲዮ መመልከት ይችላሉ። በዩቲዩብ ስኬታማ ለመሆን እንደምናስበው ቀላል ሳይሆን ትጋትና ጽናት የሚጠይቅ፣ ይህንን ደግሞ ማድረግ ከተቻለ የህይወት ደረጃችንን በሚገርም ሁኔታ የሚቀይር ነው። የብዙ ቢሊዮነርና ሚሊዮነሮች የእድል መስኮት ሊሆን ችሏል ማለት ነው። ለዚህም እንደ ምሳሌ የሚሆኑት እነ ሚስተር ቢስት 466 ሚሊዮን ሰብስክራይበር እና ቢሊዮነር ዩቲዩበር ጄፍሪ ስታር 200 ሚሊዮን ዶላር፣ ሎጋን ፖል 150 ሚሊዮን ዶላር፣
እነዚህንና የመሳሰሉትን መጥቀስ ይቻላል። ትላንት በቀላሉ የሶስት ጓደኛ ማቾች ሐሳብ ትልቅ የቢሊዮን ኩባንያ ሆኗል ማለት ነው። እስቲ መጀመሪያ የዩቲዩብ አልጎሪዝም ሲባል ምን ማለት እንደሆነ መጀመሪያ እንመልከት። ይህም ማለት እንደ ዩቲዩብ አንድ አልጎሪዝም ብንመለከት አልጎሪዝም በቀላል አማርኛ መደበኛ የሆነ የኮምፒውተር ህግ ማለት ሲሆን ስራውም እንደ ዩቲዩብ አእምሮ ቪዲዮዎችን የሚከታተል ቪዲዮዎች ለማን እንደሚታዩ የሚያስተካክል ነው። የዩቲዩብ አእምሮ ማለት ነው ቪዲዮዎችን የሚከታተል ለየትኞቹ ተመልካች እንደሚቀርብ ከጀርባ በመሆን ሆም፣ ሰጀስትድ፣ ሾርትስ ላይ ያሳያል ማለት ነው። ይህ ሲስተም እንዲሰራ የሚያግዙት ግን የእርሶ እና የተመልካቾች እርምጃዎች ናቸው ማለት ነው። ይህ በዋናነት ዎች ታይም፣ የእይታ ጊዜ፣ ክሊክ ትሩ ሬት፣ ለማየት ክሊክ የተደረገበት መጠን፣ ቪዲዮ የሰዎችን ሐሳብ ገዝቶ ምን ያህል ያቆያል፣ ላይክ፣ ኮሜንት፣ ሼር፣ የሰብስክራይበር እድገት የሚመለከታቸው ቪዲዮዎች ለቪዲዮ እይታችን መጨመርና መቀነስ ጋር በእነዚህና ተመሳሳይ መመዘኛ ህጎች ከጀርባ ሆኖ የሚሰራ የኮምፒውተር ሲስተም ህግ ነው። በመጨረሻም ዩቲዩብ ከኤአይ ጋር በተያያዘ አዳዲስ ህጎችንና አሰራሮችን ይዞ እንደሚመጣ የሚጠበቅ ሲሆን በቲቪ እና ስትሪሚንግ ትኩረት ስማርት ቲቪ ላይ ዩቲዩብ ከኔትፍሊክስ ጋር ይወዳደራል። በተጨማሪ በኢኮኖሚ እድገት እቅድ ውስጥ በዩቲዩብ ውስጥ ሽያጭ፣ ብራንድ ዲልስ፣ ሜምበርሺፕ የመሳሰሉትን ለመተግበር ኔል ሞሃን ከ2023 ዓመተ ምህረት ጀምሮ የዩቲዩብ ሲኢኦ እቅድ ይዟል። ዩቲዩብ ለብዙዎች ዋና ስራ በመሆን በዓለም ላይ ትልቅ የኢኮኖሚና የእውቀት ምንጭ አልፎም ተጽዕኖ ፈጣሪ በመሆን በከፍተኛ እድገትና ጉልህ ስፍራ ላይ ሊቀመጥ ችሏል። በኦንላይን ኔትወርክ አልጎሪዝም ውስጥ በቀዳሚነት ስማቸው ከሚጠራ ውስጥ ዩቲዩብ ስሙ የሚጠራ ሆኗል። መጨረሻም ስለ ዩቲዩብ ያቀረብኩትን ይህን አጭር ቪዲዮ ስለተከታተላችሁ እያመሰገንኩኝ ላይክ እና ሼር፣ ሰብስክራይብ በማድረግ አሁንም አዲስ የሆናችሁ ተመልካቾች የመላ ዩቲዩብ ቻናል ቤተሰብ ይሆኑ ዘንድ በመጋበዝ በቀጣይ ቪዲዮ እስክንገናኝ ድረስ በሰላምና በፍቅር ቆዩ እላለሁ።